ይሄ ሀገር እኮ የኦሮሞና የአማራ ሀገር አይደለም ጓዶች። ኦሮሞና አማራ ብቻ የሚጮሁበት የሚደንስበት ሀገር አይደለም። ብዙ ብሔሮች አሉ። ኦሮሞና አማሮች በቁጥር ብዙ ናችሁ፣ ግን ባካችሁ ሰከን ብላችሁ ኢትዮጵያን በሚገነባ ነገር ላይ ብታተኩሩ ጥሩ ነው። ሁል ጊዜ የኛው ነገር ውድ የሌላው ነገር የረከሰ ከሆነ አይሆንም። ኢትዮጵያን ከወደድን ሁሉም ዜጋ እኩል እድል የሚያገኝበት፣ ሁሉም ዜጋ የሚከበርበት፣ ሁሉም ዜጋ ወጥቶ የሚገባበት፣ ማን እንደዘረፈ ማን እንዳልዘረፈ እነዚህ ቁጭ ብዬ ማወቅ አልችልም። በየቀበሌው ያለው መዋቅርም አንዳንዱ ያውቃል፣ አንዳንዱ አያውቅም። ማንኛውም ጫካ ለዘራፊ በር ይከፍታል። ስለዚህ በተለያዩ የመንግስት መዋቅሮች የሚዘርፉ የሚያዘርፉ ሰዎች እንደነበሩን ይሄና እንዳሉን ጥርጥር የለው። ስለዚህ በዚህ ደረጃ ያሉ የሌባ ተባባሪዎችና ሌቦችም እርምጃ ሊወሰድባቸው ይገባል። አብሮ እርምጃ እየተወሰደ ነው። አሁን ባለው ዘመን መንገድ ሰፍቶ አየር ሰፍቶ መኪና በዝቶ ጠቦታል። ሰው ምን ፈልገው ከዚህ ካይሮ ሰው ሄዶ ደርሶ እንዲመጣ፣ ሰው ሞቃዲሾ የዋለ ቅዳሜና እሑድ ውሎ እንዲመጣ ሐሳቡ እኮ እንደሱ ነው። ውጡ ከዚህ ከትናንሽ ነገር። ትናንሽ ነገር ደግሞ ለጉራጌ የሆነው መቀመጥ እኮ አይችልም። ጉራጌ ስራ ካለ አሁን ሞቃዲሾ ሲከፈት ማን ነው ሄዶ የሚሰራው? ታዲያ ምን ክልል ያስፈልጋቸዋል? መስራት ነው እንጂ ሄዳችሁ። ከነዳጅ ዋጋ ጋር በተያያዘ የሚኖረው የዋጋ ለውጥ መንግስት በአንድ ወይም በሌላ መልኩ ሊቆጣጠረው የሚችል አይደለም። ነገር ግን የነዳጅ ዋጋ መጨመር በሀገራችን ኢኮኖሚ ላይ የሚያስከትለው መዘዝ ተጋኖ ነው የሚታየው። የዋጋ ግሽበት የሚለካበት ዋናው መለኪያው የምግብ ነው። 50% የዋጋ ግሽበት የሚለካው ምግብ ላይ የምግብ ምርቶች ላይ ባለው ተጽዕኖ ነው። ነዳጅ ለአጠቃላይ የዋጋ ግሽበት ከ7% በላይ ክብደት የሚሰጠው አይደለም። ለምን ቢባል 85% የሚሆነው ኢትዮጵያ ሕዝብ በእግሩ ነው የሚኳትነው። ከነዳጅ ጋር ትስስር የለውም። ነዳጅ በትልቁ የሚጎዳን ከተማ ውስጥ ያለነው ሰዎችን እንጂ አብዛኛው ሰው ጭነትም ሲያመላልስ በአህያ በበቅሎ ነው። ራሱም ሲጓዝ በአብዛኛው በእግሩ ነው። በዚህ ምክንያት ከነዳጅ ጋር ቀጥተኛ ተያያዥነት የለውም አብዛኛው የገጠር ህዝብ። የከተማው ህዝብ ግን ምግብም ሲያበስል ሲንቀሳቀስም ጭነት ሲያጓጉዝም ከነዳጅ ጋር በቀጥታ የተያያዘ ነው። ስለዚህ የከተማው ህዝብ ላይ ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው። በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን። በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ? ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው። በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን። በጠቅላላውም ባይሆን በአመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል። ከዛ በመንገድ ላይ ይሸሻል። ከዛ ከማሰልጠኛ ይሸሻል። ከዛ ከጦር ግንባር ይሸሻል። ምን እናድርግ? እንዴት እናድርግ? ወታደሮች ይላል ከባድ ሰዎች። እስኪ ተጠንቀቅ። አዬ አንቺ ምን ነው ጦፍሻል እንዴ? መባረር ፈልገሽ ነው መሰለኝ። አበባ ሰጠሽኝ የኔ እናት አበባ ሰጠሽ። ኦነር ጀስቲን ይላል ዳብዬ አበባ ተፈታማ በቃ ባይሆን የሚገርም ይድዤልሃለሁ። ኧረ እባክሽ ነይ እስኪ። ስንት ደቂቃ ነው እዚህ ጋር የምንቆየው? ኖርማል ነው እባክሽ። ትንሽ ሰክሰን እንቁምና እንገባለን በኋላ። ምንድን ነው የሚጨፍሩት? ጭፈራ ምን ይለኛል እንዴ? ዝም ብላ ጨብጭብላቸው። በቃ ጎበዞች። ስቶነር ይዘሽዋል ዊዱን? ኧረ ይዤዋለሁ። ለአንቺ ያልሆንኩ ለማን ሆናለሁ? እስኪ ውስጥ እናውራ። እዚህ አዛ ነው
እና ስንት ጆይንት ነው ያለው? አዎ አንድ 4 ጆይንት ይዣለሁ። በደንብ ሮል አድርገሻል? በሚገባ ታውቂኝ የለ እንዴ? እኔ እስኪ ስፓት እንፈልጋ። እዚህ ጋር ያለው ሰውዬ እንዳሸተኝ። ኧረ አታስፎግር እባክህ አንተ ሰውዬ። እናስፎግራለን እንዴ አንቺ? ሳናስፎግር እንቀር መሰለኝ። ኧረ እናስፎግራለን መሰለኝ። አይኔ እስኪ። ኧረ አይንሽ ቀልቷል አንቺ። ወይኔ ተበልተሻል። አይ ተበልተሻል። አይ ቶሎ አሁን አታስፎግር፣ ቶሎ እንሂድ። ጥያቄው የጠየቁት አቶ አሊ ምሳሌ ማቅረብ፣ ተረት ማቅረብ ይወዳሉ እና በዚህ ደረጃ ተማሪ ሆነን የተነገረን ተረት የሚያስታውሰኝ አንድ ጠንቋዮችን የሚጠላ አባይ ጠንቋዮችን የሚጠላ ንጉስ ነበር ይባላል እና አንድ አባይ ጠንቋይ ወደ አቅራቢያው ሲመጣ ያዙልኝ እገርፋለሁ ብሎ አስይዞ ያመጣዋል። አንተ ጠንቋይ ነህ ይለዋል። አዎ። ታውቃለህ ወደፊት የሚሆነውን ነገር? አዎ። እስቲ የምታውቅ ከሆነ እኔ መቼ እንደምሞት ንገረኝ አለ ብሎ ጠየቀው። ንጉሱ ይሄን ሲጠይቅ ጠንቋዩ ብልጥ ነበርና እኔ በሞትኩ በማግስቱ ነው የምትሞተው ብሎ ነገረው። በዚህን ጊዜ ንጉሱ ምንም እንኳን ይሄ ጠንቋይ አባይ ጠንቋይ ነው ብለው በአብዛኛው የሚያምኑ ቢሆኑ ግን አደጋ እሱ በሞተ በማግስቱ ሞት ከሆነ ይህንን አደጋ ከመሸከም ይህን አባይ ጠንቋይ ተሸክሜ ብኖር ይሻለኛል ብለው እየቀለቡት ነበር ኖሩ ይባላል። ያ አስተንፍሰናል። የሰይድ ባሬ ጎማ አሁን ተንፍሷል። በዚህ በምዕራብ በኩል ያበጠ ጎማ አለ። ሁላችንና እስካሁን የተመደብኩት አጥቂ ነው ይባላል። እስኪ እናያለን እንግዲህ ከተሳካ እናያለን ይባላል። ጎል ይዘው ጠብቁ። እንጥርጥር ሁለተኛው ጎል ተጫዋቾች ዋንኛ እንግዲህ ተግባራቸው ኳስ መጫወት አይደለም፣ ግን የተለየ አቅም የተለየ እንቅስቃሴ እያየን ነው። ሊገርም ነው። አራተኛ ጎል ሲመለከት ነበር። ለባጭ አምስተኛ ጎል ተቆጥሯል። 5 ጎል ነበር ያሉት በጨዋታው መጀመሪያ ላይ። ከጨዋታው በፊት አስገቡ 5 ካስገቡ 10 ነው ያልኩት። አሁን 10 ጠብቅ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች በማስቆጠር በተቸገሩበት ሰዓት ወሳኝ አጥቂ ያገኙ ይመስላሉ። በተቃራኒው ቀደም ብዬ እንደነገርኳችሁ ነው። እኛ ሳናይ አንናገርም፣ ከተናገርን እንፈጽማለን። ላስፈርሞት የሚል ከመጣ እስከዚህ የዛሬ 10 ዓመት የኢትዮጵያን ብሔራዊ ቡድን ልክ እንደዛሬው አጀብ ሲሰራ ለማየት ያብቃል። አሜን አሜን። አንዳንዱ ወጣት ጫት መቃም ዘመናዊነት፣ ስልጡንነት መስሎ ይታየው ይሆናል። የአደንዛዥ እጽ ውስጥ መዘፈቅ ስልጡንነት ሊመስለው ይችል ይሆናል። በእኛ ትውልድ ጊዜ የመርካቶ ስልጡኖች የሚጠቀሙበት ቃል ነበራቸው። ገሪባ፣ ፋራ ይሉ ነበር። የራሴን ልምድ ልንገራቸው። ሁለተኛ ደረጃ ትምህርት ቤት መጨረሻ ላይ ነው ሲጃራ ማጨስ የጀመርኩት። ለምን ቢባል ስልጡኖች የምላቸው ሰዎች ሲጃራ ያጨሳሉ። እኔም ወጉ ይድረሰኛልኩና ጀመርኩ። ነገር ግን አሁን በሰለጠኑት ሀገሮች ያለውን ሁኔታ ስታዩ ሲጃራ የሚያጨስ ነው እንጂ ፋራ የሚባለው ገሪባ የሚባለው ሲጃራ የማያጨስ አይደለም። አሁን በሰለጠኑት ሀገሮች ስለዚህ ይሄን አስተሳሰብ ወላጅ ብቻ ሊዋጋው አይችልም።
እኔ በአቅራቢያ የነበሩ ሲጃራ የሚያጠሱ ወጣቶችን አይቼ ነው የተከተልኩት። ሌላውም በአቅራቢያ የነበረውን ነው አይቶ የሚከተለው ወጣቱን ነው። ስለዚህ እናንተ ወጣቶች ከዚህ ነፃ የሆናችሁ ወጣቶች በእውነትም ስልጡኖች እናንተ መሆናችሁ አደንዛዥ እጽ ውስጥ የተዘፈቀው ሌት ተቀን ጫት በመቃም ከሰውነት ወደ እንጨትነት የተቀየረ ሰው ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ። መሳሪያውን አስረከቡ፣ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደ እኔ። ይሄ ነው የሆነው አይደለም? የሚሰራ ጉዳይ ሆነ። አንዳንዱ አካባቢ በተለምዶ እኛ ሀገር አባት ለልጁ የሌላውን ሰው ልጅ ሲጠይቅ የሚጠየቁ ጥያቄዎች ነበሩ፣ የሚታወቁ ስራ አለው ወይ፣ ባህሪው፣ ገቢው ይባላል። አንዳንድ አካባቢ ሴፍቲኔት ታቅፏል ወይ የሚልም ጥያቄ መመዘኛ ሆኗል። ሰው ልጁን ለመስጠት ባልየው በሴፍቲኔት የታቀፈ ከሆነ ሊሰጥ አሊያ ደግሞ ሊከለክል ማለት ነው። በዚህ ደረጃ ነው ስብራቱ፣ በዚህ ደረጃ ነው የባህል ውድቀቱ። ዛሬ የተሳተፋችሁ ሰዎች ከ200 ብሩ ከ100 ብሩና ከ50 ብሩ ከ10 ብሩ ጋር ፎቶ ማንሳት ትችላላችሁ። ብር ግን የለም። አረዳው ለቦት እርሲያስ ለማደ ነው አይኔን አታስቂው አለች ሴትዮ።